ትላላችሁ አላችሁ አላውቅም። ይኸው እየፈላ ነው። አሁን ላወጣና ላቀርበው ነው። ከወጣ በኋላ ደግሞ ላሳያችሁ ማለት ነው። በጣም ነው የሚያምረው። ያያችሁት? አዎ በጣም ነው የሚያምረው። ማለት ነው። ዛሬ የቁጥር አሳሩና ነው። ይህ ኩሳ ነው እንደሚታዩት። ኩሳውን ታውሸን ውስጥ ያደረግ ማለት ነው። አሁን እናጥቁላልቻለሁ። ያው የራሴ እንትን ለማለት ነው። ውሃ በደንብ ጨምር አድርጌ ተለወጥ ትንሽ ፈና እሳት መጨመር ይቻላል፣ መቀነስ ይቻላል። ይህ ሁሉም ቅመም አድርጌበታለሁ። ሁሉም መከለሻ በሉ፣ ዝንጅብል፣ ነጭ ሽንኩርት አብሬ አጠብሻለሁ። ከሽንኩርቱ ጋራ ዝንጅብል የተፈጨ አድርጌያለሁ። ከሙን አድርጌያለሁ። ይህንን የጠበሱትን የውጭ በአንድ እጅ ስላልሚችል ነው ቀረጻው ነው ሰዓት ስለሚወስድ ይሄ በድጃና እዚህ ጋር አላደረገው ነው። መጀመሪያ ድንቹን አደረግኩት፣ የጠበስነው ድንች ዘይት ስለተጠበሰ መቁሎ ላይ ወይም ደግሞ ሶሱ ላይ ዘይት አላበዛውም ማለት ነው። እንደምታዩት ነው። አንደኛ ዘይት ሲበዛ ለጤና ጥሩ ስላልሆነ ነው። አሁን ይህን ቀስ አድርጌ እስቲ ብየውና በጣም የሚበስል የሚብል እንትን የሚል ከሆነ ሮም ማደርግበት ላይ አድርገዋለሁ ማለት ነው። ትንሽ አንሰኛል። ያው ወጡ ትንሽ ነው ነው ለሁለት ሰው ነው። በእርግጥ ግን ይሄ አንዳንድ ፍሬ ነው። ሁሉም ነገር አንዳንድ ፍሬ ነው። እንደዚህ አድርጌ ትንሽ ፍላና ከዛ ፍሮም የማደርግበትን ሳህን አምጥቼ እዛ ጋር ሰናደርግ ደግሞ አብረን እናያለን ማለት ነው። እየፈላ ነው። እዚህ ጋር የምጨምረው ምንድን ነው? ጨው ቀምሻለሁ። ሁሉንም ነገር አስተካክያለሁ። እዚህ ጋር የምጨምረው ምን መሰላችሁ? ቃሪያ ነው። ከሳህኑ ላይ ካደረኩት በኋላ ቃሪያ አድርጌ ፍሮን ለማስገባው ማለት ነው። ዋው ለምር ያምራል ማለት ነው። ቀላል ስራ ነው። ይኸው እዚህ ጋር ነው የማደርገው። ያሳያችሁና እዚህ ጋር ነው የማደርገው። በአንድ ዚው ካሜራ ስለማይመቸኝ ነው እና ትንሽ ናት እቃዋ። ለአንድ ቤተሰብ ለአንድ ማለት 2-3 ሰው ቢበላ ይሄ በጣም ብዙ ነው። ትልቅ ነው። ወጡም ራሱ በጣም ብዙ ነው። ያው ንጹህ ነው። ይሄንን
ለእናንተ ለማሳየት ነው። በጣም ማለት ነው። እንደዚህ አድርጌ እኔ ፍሮን ውስጥ ያስገባው ነው። አንዳንዴ እንደዚህ ቀየር እንዲሁም ትንሽ ወፍሯል። እነሱ ቀጠን ያለ ነው የሚፈልጉት። ሩዝ መብያ ስለሆነ የሚፈልጉት ትንሽ ለምን ውሃ ትንሽ ሲፈላ እዛ ውስጥ እንዳይ አሁን እንግዲህ ይህን እንደምታዩት ነው። ይህን እንደዚህ አድርጌ አልሙኒየም ማልበስ እችላለሁ። ወረቃ ዝብዳ ወረቃ ማልበስ እችላለሁ። ይህን ቃሪያ ለጣሙ ወይም ደግሞ ለሪሃው ነው ያደረኩት ማለት ነው። ከምር በጣም ነው የሚያምረው። ዋው! ወደታች ጣሙ እንዲገባ ማለት ነው። አንፍሩም ውስጥ ወስጄ አደርጋለሁ ማለት ነው። ፍሮምን ከፍቼዋለሁ በነገራችን ላይ ምናልባት ካላችሁ አለትኛችሁ አያውቅም። ይኸው እየፈላ ነው። አሁን ላወጣና ላቀርበው ነው። ከወጣ በኋላ ደግሞ ላሳያችሁ ማለት ነው። በጣም ነው የሚያምረው። ያያችሁት? አዎ በጣም ነው የሚያምረው። እንግዲህ ማለት ነው ዛሬ በአንድ ነገር መናገር እፈልጋለሁ። ያው ለእናንተ መናገር ሳይሆን እኔ እንደ ሀሳብ የራሴን ሀሳብ ነው መናገር የምፈልገው። ሰሞኑን እንግዲህ በሚዲያ ላይ መነጋገሪያ የሆነው እንግዲህ ስሙንም ባንጠራት የዩቱብ ሕግ እንደዚህ አይነት ጠያፍ ንግግር አትናገሩ ብሎ ሕግ ስላወጣ ያው እኔም አሁን ያን ነገር መናገር አልፈልግም ማለት ነው። ሰሞኑን እንግዲህ ስለ ጋዜጠኛው ነገር ብዙ ነገር እየተባለ ነው። አንድ ነገር መናገር እፈልጋለሁ። ይህንን ከዚህ በፊት እንደዚህ አይነት ክስ ደርሶበት ክሱ ከተነገረው በኋላ ምንድን ያደረገው እሱ አስተባብሏል። በወጥ ሚዲያ በየቦታው በየቴሌቪዥን ጣቢያው በየዩቱብ ቻናሉ በየኢንተርኔቶች ቤቶች ገብቶ ቃለ መጠይቅ ተደርጎለት ቃሉን ማስተባበያ አድርጓል። ብዙ ነገር አድርጓል። እሱ አይደለም እኔ አሁን ወደዛ ስላደረገው ሳይሆን ይህንን ልጅ ያጋለጠው ልጅ ትውልድን አትርፏል ማለት ነው። ከቻላችሁ ትውልድን ለማትረፍ መሞከር፣ ትውልድን ለማዳን በዚህ ዘመን ላይ እውነት ተቀብራ ውሸት የገዘፈበት ጊዜ ነው ያለ ነው እና ከእውነት ጎን መቆም አለብን። እንደዚህ አይነት ነገሮች እንዳይበረታቱ አገራችን ላይ ትውልዱ እንዳይበከል፣ ማህበረሰቡ እንዳይበከል ወይም ደግሞ በሃይማኖቱ፣ በእምነቱ፣ በማንነቱ የታነጸ ትውልድ እንዲፈጠር አብረን ከጎኑ ሆነን ልናግዘው በጣም የሚገባ ሰው ነው እና አንዳንዶቹ በጣም የሚገርመኝ ነገር ያልተገባ ንግግር
እሱ እውነትን በማስረጃ እስከ ቪዲዮ፣ እስከ ኮል፣ እስከ ስልክ ኮል፣ እስከ ሪከርድ፣ እስከ ፎቶ፣ እስከ ጽሁፍ ድረስ አውጥቷል አይደል? እናንተ ከተቀበላችሁ መቀበል። ይሄ ልጅ እኮ አንድ ኃላፊነቱን ተወጧል፣ አደራውን ግዴታውን ተወጧል ማለት ነው። እውነቴን ነው ተወጧል። ይብላኝ ያልተወጣ ነው ይብላኝ እኛ ይብላን። በተለያየ መንገድ ሁነን የራሳችን ማንነታችን ክብራችን ዝቅ ያደረግን ከምሬ ነው በጣም እና አንዳንድ ቦታ ላይ እንደዚህ ያልሆነ እንደዚህ ያለ ያጋለጠው ጋዜጠኛውን ሶፋንስን ያጋለጠው ልጅ እንደዚህ ሆነ። ኧረ በጣም ነውር ነው፣ እውነት በጣም ነውር ነው። ይሄ ልጅ በህይወት ዘመኑ ትልቅ ስራ ሰርቶ አልፏል። ምንም አላችሁም አላላችሁም ማለት ነው። ትልቅ ስራ ተጽዕኖ ፈጥሮ አልፏል። እኛስ ምን አድርገናል ብለን የእሱን ከጎሱ ጎን ሆነን እሱን ልናበረታታ ሲገባን እሱን መውቀስ አስፈላጊ አይደለም። ሌላው ቪዲዮ ገና እንደወረደ ቀን ጀምሮ ዩቱብ እንዳስወረደው በሪፖርት ዩቱብ ወይም ቪዲዮ የሰራው ቪዲዮ እንዳስወረዱት ታውቃላችሁ። ምልክቱን አልጓል፣ ተናግሯል፣ ሁሉን እስከ ማስረጃ አቅርቧል። ዛሬ ወጣችሁ ያልሆነ እውነቱን ነው። ዛሬ የተናገረው ንግግር በጣም ውስጤን ስለነካኝ ነው። እሱን የምትደግፉ ሰዎች ወይም ደግሞ ከሱ ጎን ነው ብላችሁ የተለያየ እኔን ተቃውሞ ማድረሳችሁ የዛ ተባባሪ የልጁ ተባባሪ ወይም ደግሞ የልጁን ተግባር አስተባባሪና ተባባሪ ናችሁ ማለት ነው ብሏል። እና ወዴት እየሄድን ነው ወገን? እውነት ይህ ትውልድ ወዴት እየሄደ ነው ያለው? ወዴት ነው እየሄድን ያለ ነው? እውነት ይሄ ትውልድ እኔ እንጃ። ኢትዮጵያ ሲባል እኮ ሃይማኖቱን አክባሪ፣ ማንነቱን አክባሪ፣ ባህል ወጉን አክባሪ ነው። አሁን ግን ባህላችንን ሁሉ ብርዝ የሚመጣ ፋሽን ዲዛይን ተብሎ የሚመጣው ራቁት ልብስ የሚመጣ ማንም ተነስቶ በአንድ ቀን በሁለት ቀን ያልሆነ የሆነ የተንዘባዘበ ነገር ሲናገሩ አብረን እዛ ለምንድን ነው እኛ ሆይ የምንለው? ተከታዩ ማለት የምንከተለውን ለምሳሌ ሙስሊም እህት ወንድሞቻችን ስለ ቁርአን የሚያስተምሩ ወንድሞችን ቀን የሚያገለግሉ እህቶችን ስለ ቅዱስ ቁርአን የሚያገለግሉ እህቶችን ለምንድን ነው የማናበረታተው? እኛ ክርስቲያኖቹ ደግሞ ስለ መጽሐፍ ቅዱስ ወይም ደግሞ ስለ መልካም ባህሪ በጣም ጥሩ ስራ የሚሰሩ የሚያስተምሩ የሚያስተላልፉት እነሱን ለምንድን ነው ማናበረታታቸው? ከሞቀው አድማቂ ለምን እንሆናለን? ለምሳሌ በዩቱብ ብዙ ልጆችን የከሌ ብዬ ልጠራላችሁ እችላለሁ፣ በጣም ማበረታታት የሚገባቸው። እኛ ግን እኔ ከሄዱ ትመጣላችሁ፣ እኔ ካልመጣሁ አትመጡም። ለምንድን ነው ሄዳችሁ ፕራንክና ድራማ ስታዩ የኖላዊ ድራማ የምናምንት የድራማ እያላችሁ ስታዩ መጠው እያዩላችሁ ነው። ቪዲዮ መጠው ላይክ እያደረጉላችሁ እንደ ሸር እያደረጉላችሁ ነው። ግን እህቶቻችን ሚዲያ ላይ ያሉ ስለ የፍቅር ታሪክ የሚያቀርቡ ስለ ራሳቸው ታሪክ የሚያቀርቡ ስለ ምግብ የሚሰሩ ስለ የተለያየ የፊት ማክስ የሚሰሩ ብዙ በራሳቸው ፈጠራ ወጥተው ጥሩ ስራ የሚሰሩ አልፎ ተርፎ ማዝናኝ ግጥም የሚያቀርቡ ልጆች አሉ፣ ወንድሞቻችን እህቶቻችን አሉ። ለምንድን ነው የማናበረታታችሁ? እነሱ ሄዳችሁ አሁን ስግጥ ፍምስ ለምን ታሰረ ብሎ በየኮሜንቱ በየምናምኑ በእውነት እናንተ ግን ጤነኛ ናችሁ? በዚህ ምድር ላይ እንዴት ነው መሰገጥ የሚቻለው? ህፃናት ገና እናት ማህፀን ያልወጡ ህፃናት በስለው እኛን እየበለጡ እኛን ግን ሰግጡ ይለናል። ሰግጡ ሲላችሁ ምድረ ሰገጤ እናንተ ማብራችሁ ትሰግጣላችሁ። አልፎ ተርፎም በሃይማኖት ተቋማት ወይም የሃይማኖት አባቶችም ስግጥ ፍምስ እያሉ ሲያወሩ ሲወያዩበት አይተናል፣ ሰምተናል፣ ታዝበናል። እና አትበሉ በሉ አይመለከተንም። ነገር ግን ይሄ ትውልድ እንዴት ነው እየተቀበረ ያለ? ለቀባሪዎቹ አበረታች። እስቲ ጥሩ ስራ የሚሰሩት እነ ማስተር አብነት እነ መልእክተኛው ባላደራው ወዘተ የሚባሉ ስንቶቹ አንገታቸውን ደፍተው እዩኝ የማይሉ መልካም ስራ የሚሰሩ ስንቶች አሉ። ምሳሌ አነሳው እንጂ እህቶችም ወንድሞችም አሉ። አንዲት እህት አለች
በእውነት በጣም ሁሌ ነው የምታቀርበው። በቃ ውስጤ ነው የሚነካኝ። ሂዳ ገጠር ሂዳ ምንም በሌለበት ምድረ በዳ ላይ ሂዳ ነው እነዛን እናቶች አበረታታ፣ እግራቸውን አጥባ፣ ልብስ ቀይራ፣ ፊታቸውን አጥባ፣ ልብሳቸውን ቀይራ፣ የሚታከሙበት ገንዘብ ሰጣ የምትመጣው። ምንም ሰጩ ሌላ አካል ቢሆንም አደራ አድራሽ ሆና የሚያገለግሉ እነዚህ እህቶች ለምንድን ነው የማናበረታታቸው? መልካም ስራ የሚሰሩ ለነገ ተስፋ እንዲኖራቸው ለምንድን ነው የማናበረታታቸው? አንድ ሰው ከመጣ እኔ በጣም ነው የምታዘብ እኮ። እኔ ከሄድሁላችሁ፣ እኔ ከመጣሁላችሁ ትመጣላችሁ፣ እኔ ካልመጣሁ ግን አትመጡም። እና እኔ ከመጣሁላችሁ ትመጣላችሁ፣ እና እኔ ካልመጣሁላችሁ አትመጡም። ሌሎቹ ቤትም እነሱ ከሄዱላችሁ ትመጣላችሁ። እውነት ብድር ጥሩ አይደለም። አዎ ሀቃችንን ያለብን ሀቅ ልናወጣ ግድ ይለናል። ነገር ግን የከሌ ስለመጣች ይሄዳለሁ፣ የከሌ እኔ ስለመጣችሁ አልመጣም፣ ስለቀራችሁ አልቀርም። ካገኘሁት ከመጣለኝ ኖቲፊኬሽን ከሁሉም ቦታ ግን ይሄዳለሁ፣ እገባለሁ። እና ከምሬ ነው፣ እንረዳዳ። በተለይ አረብ ሀገር ያለን ሰዎች እርስ በርስ የምንመንቀኛኝ፣ እርስ በርስ የምንሰዳደብ ሰዎች አለን። እና የሆነ እርስ በርስ ለምንድን ነው የሚሆነው? እና ሁሎችንም ለማበረታታት በተቻለን፣ አዎ ብዙ ሰውን ያለው ብዙ ሰብስክራይብ አለን፣ ብዙ የምንችለው ቦታ ግን ሄደን ማበረታታት። ለዛ ሰው 15 ደቂቃ ቪዲዮ ከለቀቀ 15 ደቂቃ ቪዲዮ እንኳን ባይሆን 10 ደቂቃውን አጫውታ